አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳሪያ ገጠሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሽክራላ። ከእናንተስ ጋር እንዴት ነው? ሀቢባቶች ሁሉ ሰላም፣ ሁሉ መልካም ነው? እንዴት ይዟችኋል የረመዳን ስራ? ከኔ ጋር አልሐምዱሊላህ። እስኪ ዛሬ ከኔ ጋር ትንሽ ቆዩ ማለት ነው። ትንሿን ቀንጨፍ አድርጌ ላሳያችሁ፣ አብረን እንስራ። እንደምታዩት ሱህር የሰራሁባቸውን እቃዎችን አጣጥቤ ያለሁኝ እና ውጭን እንጠርጋ ለምን እንላል። እስኪ አብራችሁን ሁኑ። የሸቃሊትን ውሎ ያሳያችሁ። ኢትዮጵያ ተቀምጣችሁ እናንተ ለረመዳን እንደዚህ አትሉም። ኢትዮጵያ ተቀምጣችሁ ተመችቷችሁ ቀልታችሁ ጠቁራችሁ ወፍራችሁ የምትሉ ሰዎች እንግዲህ የሸቃሊት ውሎ እንደምታዩት ይህች እቃ ሱህር የሰራሁባት አጣጠብኳት። ከዛም ደግሞ እዚችም አለችኝ እንዲያቅማችን ነው ሀኛ ቤት እና ኢትዮጵያ ተቀምጣችሁ ማለት ነው። እናንተ በቀይ ካሜራ ተነስተን ስንልክላችሁ የሞላኔ የደላኔ የሚመስላችሁ ሰዎች ማለት ነው። ለእናንተ ይሄ መልእክቴ ይድረሳችሁ። እውነቴን ነው የምላችሁ። እኔ አሁን ይሄንን ሌሊት ኢሻ ተራዊት ተተሰገደ ጠርገዋለሁ። ግን እዩ አሁን መልሶ ማንጎ ይሄ ስላለ በቃ ይቺ ብቻ አይደለችም። ይቺ ብቻ ማሳያችሁ እዚች ላይ ማያ ስለሌለ ነው እንጂ በዛ ሁሉ አለ። ሰፊ ነው። በዚህም በጀርባ ራሱ በዚህ እንደዚህም አለ። ግን ማያ ስላለ ነው ማላሳያችሁ ማለት ነው። እና ይገባችኋል መቼም። እና ኢትዮጵያ ተቀምጣችሁ ለረመዳን ለሻይ አትሉም፣ ለረመዳን መጾም አትልኩም። እንዲሁም ደግሞ እናንተ አምሮባችሁ ወፍራችሁ ቀልታችሁ የምትሉን ሰዎች ጤነኛ ናችሁ። ከምር ከምር ነው የምላችሁ። እንደ መዳም ቅመሞች እንትን ያለ ሰው የለም። አሁን እኔ ምሳሌ እንግዲህ ትላ 10 ሰዓት አካባቢ ነው የተነሳው በዱባይ ሰዓት አቆጣጠር ጠዋት ገብቶ አሁን መልሶ 10 ሰዓት ሊነው 7 ሰዓት አለ። በኢትዮጵያ 1 ሰዓት ሆነ ማለት ነው። 24 ሰዓት ሙሉ ነው የምሰራው። ጽዳት አለ፣ ይሄ ልብስ መተኮስ አለ፣ ገና ከቃሳለው ያልወጣ ልብስ አለ። ይሄን ሁሉ ስራ ወጥተን ወርደን ደክመን እየሰራን ወደ ኢትዮጵያ ብር ስንልክ እንደዚህ በፊልተር ተነስተን ፎቶ ስታውን እናንተ ቀን ወጥቶላችሁ እድላችሁ ወጥቶ የምትሉን ሰዎች ምጥት እኮ ነው። ታዲያ እንደ እናንተ ያለው ምንድነው የሚደረገው? ምጥት ብሎ ስርት። እውነቴን ነው። ምጥት ብሎ እይት ነው የሚባለው እንጂ እዛ ጋር ተቀምጣችሁ እኔ እናቴዋ ፀጉሬን በ8 ቀን 1 ቀን ማልተኩሰው መቼ ሰዓት አግኝቼ ነው የምተኩሰው? የፀጉር መተኩሻውን ላኩት። ለረመዳን መጾሚያ በሉ የምትሉ ሰዎች ማለት ነው። እናንተን እንዲያው ምንም አልላችሁም። መጥታችሁ ቅመሱት እባካችሁ፣ እንኑርበት እኛ ድሆቹ ምስኪኖቹ። እስኪ ጠርገን ደግሞ እንገናኛለን። ይህንን ጠርገን አዝተን አጥበን እንገናኛለን። የሸቃሊትን ውሎ የመዳም ቅመሟን ውሎ ቀንጨፍ አድርጌ ጫፏን አሳያችኋለሁ ማለት ነው። እርግጠኛ ነኝ ኢትዮጵያም ሆናችሁ ይሄን ቪዲዮ እንደምታዩት እርግጠኛ ነኝ ይድረሳችሁ ማለት ነው። እናንተ ታድላችሁ የምትሉ ሰዎች ያለ ቆሻሻ ይሄ አሁን ከኢሻ ተተሰገደ በኋላ ጠርጌዋለሁ። ገና 3 ሰዓት 4 ሰዓት አልሆነውም ተተጠረገ ራሱ። ግን እዩ ቅጠሉ ረግፎ እንደሆነ ደግሞ እኔን እጠርቃለሁ። እና ሀያቶች እስኪ አበረታቱኝ ማለት ነው ውዶች። ደግሞ ካሜራ የደበዘዘ አበረታቱኝ እስኪ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ፣ አበረታቱኝ። አላሳዝናችሁም? ሀቂቃ እንደ ሁለቀን በቀን 2 የምንጠርግበት ሰዓት አለ። በቀን 2 የምንጠርግበት ሰዓት አለ። በዛ ላይ ምግብ አለ። በቃ ምን ብዬ ልንገራችሁ? ልብሱ ምኑ የኛ የሸቃሎች ውሎ እንደዚህ ነው። ቀንጨፍ አድርጌ ነው የማሳያችሁ ማለት ነው። እና ሀያቶች አበረታቱኝ ፕሊስ። ላይክ ሰብስክራይብ ሼር አታርጉኝ። ኢትዮጵያ ተቀምጣችሁ ደግሞ ወግ የምፈተፍቱ ሰዎች ኑና ስሩ። መስራት ያስከብራል። እውነቴን ነው የምላችሁ፣ መስራት ያስከብራል።
አሁን እኔ እንግዲህ ይህን እያወለድኩ እየዋልኩ ማን ነው አረብ ሀገር ነው ያለሁት የሚያምነኝ በአላህ እኛ ግቢያችን ዛፍ ነው። በቃ እንደዚህ ነው የአረብ ሀገር የሚባለው ይሄ ነው። በቃ ምንም አይነት እንትን ያለ ነገር የለውም። ብቻ አልሐምዱሊላህ ስለ ሁሉም ነገር እና ሀያቶች የሸቃሊት ውሎ እንግዲህ ያው ስታወል ነው ውሎ የመዲያም ቅመሟ የቅመሟ ውሎ ማለት ነው። ይሄ ሁሉ እንግዲህ የተጸዳ ነው። ያው ለ30 ደቂቃ እንኳን አይቆይም መልሶ ያው ነው ማለት ነው። ወይስ አሁን ተጠረገ ምን አለ በዛኛው በኩል በጣም ሰፊ ነው። በዚህ ስትሄዱ በዛኛውም እንደዛው ግን ማያዘላል ነው ማላሳያችሁ ማለት ነው። እና የሸቃሊት ውሎ በዚህ መልኩ ነው። እንደዚህ እያወለን ነው የምንኖረው። ብቻ አልሐምዱሊላህ ወሸክረላህ ትላላችሁ። ገና አሁን ይሄ ልብስ አለ አስባችሁታል። ከቃሳለ ውስጥ አንዴ ቃሳለ ልብስ አለኝ እና ጋይስ በዚህ መልኩ እንግዲህ ውሏችንን ቀንጨፍ አድርጌ ያሳየኋችሁ ማለት ነው። እና በዚህ ደግሞ ይሄን ልብስ አጠብኩ። በዛኛው በኩልም አለ። ይሄ ሁሉም ያንድ ቀን ነው። ብቻ አልሐምዱሊላህ ወሸክረላ ማለት ነው። ዱባይ እንዴት ናት ብላችሁ ነው የምትጠይቁኝ ልጆች? ይቺ ናት ዱባይ። ግን እጽዋቱ ደስ ሲል አትሉ ምን ያለሁበት ግቢያቸው በጣም ደስ ይላል። እንትን ነው ጠቅላላ ማለት ትክልት አላቸው። ግን አሁን ይሄ ተጠረገ አይደለ? 5 ደቂቃ ቆይታችሁ ብታዩት ማለት ነው ያው ነው መልሶ እና ዱባይ እንዴት ናት? የዱባይ ኑሮ እንዴት ናት የምትሉ የልጆች ኢትዮጵያ ሆናችሁ ዱባይ ይቺ ናች እንግዲህ እዩ ማለት ነው። አሁን እኔ ዱባይ ነው ያለሁት። ወላሂ ዱባይ ማለት ይሄ እንደዚህ እዚህ ውስጥ ማን እንደዚህ ቀጥ ብዬ ምናምን ዛፉን ሳየው የሆነ ኢትዮጵያ ያለው ስም መስለኝ ነገር እጽዋቱ ምናምን ሳየው ማለት ነው። እና የዱባይ ህይወት ይቺ ነች። ዱባይ ይችን ትመስላለች። ዱባይ እንዴት ናት እያላችሁ የምትጠይቁኝ እንደ ሀገራችን ዛፍ አለ። በጣም የሚያምር እጽዋት አላቸው ግቢ ውስጥ። ያው እንግዲህ እንደምታዋና ዱባይ ማለት ይቺ ነች። የዱባይ ህይወት እንዴት ነው እያላችሁ የምትጠይቁኝ የዱባይ ህይወት ይሄ ነው በቃ። እና ኢትዮጵያ ተቀምጣችሁ አይባጁን አምጩ አይፎኑን ይዘሽድና ቶሎ የምትሉኝ ሰዎች ማለት ነው። እናንተ እኮ የምትጠሩትን አይባጅና አይፎንን የራሴ አላውቀውም። እኔ እኮ ሳምሰንግ ጋላክሲ ናች ስልኬ እና ሳምሰንግ ጋላክሲ 66 ጂቢ ናት የኔ ራሷ ማለት ነው። እናንተ የምትጠሯትን ስልክ እኔ አላውቃትም ሀቂቃ ማለት ነው። እና የዱባይ ህይወት ይሄን ይመስላል። ዱባይ እንዴት ነው ብላችሁ የምትጠይቁ ቤታቸው እንደምታዩት ማሻአላ በሉ። ጂቲቲ ነው አዲስ ቤት ነው ማለት ነው። የዱባይ ህይወት እንዴት ነው? ዱባይ እንዴት ናት ብላችሁ የምትጠይቁ ዱባይ ይቺ ነች። አሁን እኛ እንግዲህ በትላንት ማለት ነው በኢትዮጵያ ሰዓት አቆጣጠር ጠዋት 1 ሰዓት ተኛው። ከዛ ምሳሌ የተነሳው ማለት ነው። አሁንም ደግሞ እንደዚህ ሁለተኛ ነው 1 ሰዓት አለ 5 ሰዓት እነሳለሁ ማለት ነው። 3 ሰዓት እና ከ24 ሰዓት መተኛት። የዱባይ ህይወት እንደዚህ ነች እንደምታውቁት። ተከልቱ ግቢ በጣም ደስ ይላል። ዱባይ ማለት ይቺ ነች። ዱባይ እንደምታዋት በጣም ደስ ትላለች ከኛ ጋር ማለት ነው። እና ጋይስ ለቻናሌ አዲስ ካላችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ ቅመሞችዬ የኔ ልዩ እህቶች ማለት ነው። ኢትዮጵያ ተቀምጣችሁ ደግሞ የዱባይ ኑሮ እንዴት ነው? ወፍረሻል፣ ቀልተሻል የምትሉኝ በፊልተር እያያችሁኝ የዱባይ ህይወት ይሄ ነው። ዱባይ ማለት ይሄ ናት። ቀንጨብ አድርጌ ፓርቷን ናት ይዤላችሁ የመጣሁት። ጨፍጨፏን ቀንጨብ እያደረኩ ነው ያሳየኋችሁ። ቢኮዝ ማያ ስላለ ነው። ሙሉንም አላሳያችሁ። በዛኛውም አለ በዚህኛውም አለ። ደግሞ ሰው ሀገር እንዳልታሰር ብዬ
የሌለበትን ብቻ ቀንጨፍ አድርጌ ነው ያሳየኋችሁ። እና ለቻናሌ አዲስ ካላችሁ ቤተሰብ ሆኑ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ ጋይስ፣ አበረታቱኝ እስኪ። ወይ ዱባይ ትላላችሁ፣ ወይ ዱባይ ትላላችሁ ማለት ነው። ያስታው ወይ ዱባይ ማለት እቺ ነች። እና ብቅ እያላችሁ የዱባይን ህይወት እዩ ማለት ነው። ዱባይ ይቺ ነች። እኛ ቅመሞችዬ ከላይ ከታይ በምግብ በጽዳት በልብስ ማጠብ በመተኮስ ስንጠገረር እንኖራለን። ከዛ ማታ ላይ መጠታችሁ አረ አንቺማ ምን አለብሽ ዱባይ ገብተሽ ተገላግለሽ ጋይስ መጥታችሁ እዩ። እውነቴን ነው። ብቅ እያላችሁ ዱባውን ይዋት ማለት ነው። ሸቀል ላርጉ በቃ ከሆናችሁ መስራት ጥሩ ነው። ስራ ስሩ፣ ንቶሎ እንስራ፣ ስሩ እናንተም ማለት ነው። ኢትዮጵያ ተቀምጣችሁ የቆጤ ማገሩን ከማውራት እናንተ የያዛችሁትን ስልክ እናንተ የምትሉትን የፀጉር መተኮሻውን ስልኩን ይዘሽ ሆነ አይባዱን ይዘሽ ሆነ የምትሉ ሰዎች ግን ጤነኛ ናችሁ? አብሶም አዲስ አበባ ተቀምጣችሁ ማለት ነው። ጤነኛ ናችሁ? ዋይፋይ ሞልታችሁ እንደው ዝም ብላችሁ ሰውን አዛ ከምታረጉ ለምን መጠታችሁ አረብ ሀገር አሰሩ? እውነቴን ነው ወላሂ እውነቴን ነው እኮ ነው። ሀቂቃ ምጥት ብላችሁ ስርት አድርጉ። በቃ መለመን ብቻ ነው የሚያስጠላው፣ መስራት አያስጠላም። አፍ ያስገባናችሁ ድረስ ስራችሁን ስርት አድርጋችሁ መኖር ትላላችሁ ማለት ነው። እና አበረታቱ ቻናሌን። ብዙ እይታም የለውም የምታዩኝ እህቶች ወንድሞች፣ ላይክም ሰብስክራይብ የማታረጉኝም ለምን እንደሆነ አላውቅም። ቅመሞችዬ ማለት ነው። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የቅመሟን ውሎ ቀንጨፍ አድርጌ ያሳይቻችኋለሁኝ። እንግዲህ ያው ፓርትቱ ይቀጥል የምትሉ ደግሞ ኮሜንት ላይ ያሳውቁኝ። ፓርትቱን ይዤ እመጣለሁኝ። አይቀጥልም የምትሉ ካላችሁ ችግር የለውም፣ አልቀጥልም ማለት ነው። አስተያየታችሁን ኮሜንት ላይ እጠብቃለሁኝ። የሸቃሊት ውሎ ፓርቷን የቅመሟ ውሎ ትላላችሁ ማለት ነው። ጫፍጫፏን አሳይቻችኋለሁ እንግዲህ እና ውዶችዬ ይሄን ይመስላል። ለቻናሌ አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰብ ሆኖ አይከፈልበትም። ላይክ አድርጋችሁ ብታልፉ ሰብስክራይብ አድርጋችሁ አጥቁራችሁ ብታልፉ ምንም የሚከፈልበት ነገር የለውም። የሸቃሊት ውሎ ይሄን ይመስላል። ከተቻለ ደግሞ ፍጡር ምናምን ስሰራ አሳያችኋለሁ ማለት ነው። ሴትዬ ጋር ካልሆንኩ ከሆንኩም ደግሞ ያው ሆንኩ ነው ማለት ነው። እና የሸቃሊት ኑሮ የሸቃሊት ውሎ በዱባይ ከተማ ትላላችሁ። ይችን ትመስላለች። ቀንጨብ አድርጌ ያሳየኋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ባይ ባይ ሀቢባቶች።